ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ ደህና ነኝ። ሁሉ ሰላም ነው እኔ ከኔ ጋር እና ደግሞ ዛሬ ላወራችሁ የመጣሁት ስለ ሴልፍ ኬር ነው። ያ ማለት ፊታችንን እንዴት አድርገን እንደምንታጠብ እንደምንቀባ ሁሉ ነገር አሳያችኋለሁኝ። እኔ በጣም ፊቴ ተበላሽቶ ነበረ ብታው በብጉር ሆኖ እዚህ ላይ ራሱ ምናምን ጠባሳ ነገር ምናምን ነበረው እና በጣም ተሸግሬ ነበር ፕሮዳክት ለመምረጥ ማለት ነው። እና አሁን ይሄንን ሳየው እነዚህ ለኔ ተጠቅሜ ቆንጆ ናቸው። ይሄኛው ኖርማል ቱ ድራይ ነው። ይሄኛው ደግሞ ኖርማል ቱ ኦይሊ ስኪን ነው። ገባችሁ? ኦይሊ ስኪን ነው። የኔ ፊቴ ደግሞ ኦይሊ ስኪን ስለነበረ በቃ በጣም ነበር የሚያስቸግር ብጉር ምናምን ነገር እየወጣ ማለት ነው። እና እዛው ደግሞ ብሩዝ ሆኖ ጠባሳ ሆኖ ምናምን ይቀራል እና በጣም ከባድ ነበር ለኔ። እና አሁን ይህን ነበር ስጠቀም የነበረው። ይህ መታጠቢያ መጀመሪያ ታጥቤ ከዛ በኋላ ይህንን ነበር የምቀባው በፊት ላይ ማለት ነው። ግን አሁን ምን ቀየርኩ መሰላችሁ? ይህንን አስገባው ማለት ነው። መጀመሪያ በዚህ ታጠብኩኝና በዚህ ኦይሊ ይሄ ምንድነው የሚለው መሰላችሁ? ኖርማል ቱ ድራይ ስኪን ነው የሚለው። በዚህ ታጠብኩኝና ከዛ መልሼ ደግሞ በዚህ ታጠበዋለሁ። ገባችሁ? በዚህ መልሼ ታጠቤ እንደገና ደግሞ መልሼ በዚህ ታጠባለሁ። ይሄ ቆንጆ ነው፣ ለሁሉም ታይፕ ስኪን የሚያገለግል ነው እና ይሄ በጣም ጥሩ ነው፣ ቆንጆ ነው፣ ተጠቀሙት ማለት ነው። ከነዚህ ሁለቱን ከተጠቀምኳቸው በኋላ ይሄንን ተመታጠብ አረጋለሁ፣ ታጥባለሁ ማለት ነው። በዚህ ታጥቤ ይሄ ከዛ በኋላ ይሄን እቀባለሁ ማለት ነው። ይሄ ቆንጆ ነው ብታዩት። ይሄ ለራፍና ፒምፕል የሚያገለግል ነው። የራፍ የሆነ የደራረቀ ነገር ምናምን ስኪን ካላችሁ ለሱም ቆንጆ ነው፣ ያለስልስላችኋል። ፒምፕል ምናምንም ካላችሁ ደግሞ እንዲጠፋ ያደርገዋል ማለት ነው። እና ቆንጅዬ ነው። ይሄን ከተቀባው በኋላ ምን አደርጋለሁ መስላችሁ? ይሄ ሰንስክሪን ነው። ይሄ ያው ቆንጆ ነው። የሚገርማችሁ ነገር ለ12 ሰዓት የሚያገለግል ነው እና በጣም ቆንጆ ነው። እና ይሄ ለአሁን ደግሞ በተለይ ሰመርም እየመጣ ስለሆነ በቃ ይሄ በጣም ያገለግላል ማለት ነው ለኛና እባካችሁን ተጠቀሙ። ለኔ ተጠቅሜ የጠቀመኝን ነው ለእናንተ ማሳያችሁ ማለት ነው። እና ቆንጅዬ ነው ፊቴ አሁን ብታዩት ምርጥ አድርጎልኛል ማለት ነው። እና በጣም ከባድ ነው። ቆይ ቸንጁን አሳያችኋለሁ ከዚህ ወደዚህ እንዴት አድርጎ እንደቀየረኝ ማለት ነው። እና በጣም ጥሩ ናቸው። እና እባካችሁ እኔንም እንዲመጣ ሰብስክራይብ አድርጉኝ። የተለየ ደግሞ ከዚህ ይዤ እንዲመጣ ሌላ አይነት ነገሮች በምን አይነት ቶፒክ እንደምመጣላችሁ ደግሞ አንዳንድ ነገሮችም እዛ ላይ ጻፉልኝ ማለት ነው። እና ወዳችኋለሁኝ፣ አከብራችኋለሁኝ። እባካችሁን ሰብስክራይብ አድርጉኝ እና አመሰግናለሁኝ። ቻው